በመካከለኛው ምስራቅ በሚሳኤል በርሜል የእግዚአብሔር የቁጣው የመዓቱ የወይን ጠጅ ይጠመቃል። ሴትና ወንድ ሳይለይ የሳይል ሕፃናት አመድም ሲያደርገው የዘሩትን ቤት ዎች አልሰማሉ አላሉም አቤት። ወይዘሮ ዓለሚቱ በመርዝ ሽቱ ትቀባለች፣ የኒኩሌር ዶሮ ዳቦ ትገምጣለች። አቤቱ ለፍጥረት ይዘንለት ሲሉ ልቤ ነቃ። እቺ ነገር አላት ብዬ ጻፉ። እነሆ የዓለም ፍጻሜ መነሻ በመካከለኛው ምስራቅ በኩል በሚደረጉ አስከፊ የኃያላኖች ጦርነት እንደሚሆን አባቶች የተናገሩት ትንቢት በግልጽ ደረሰ። ይኸውም አስከፊ የጦርነትና የመጠፋፋት ውርጅብኝ በሰው ልጆች የኃጢአት ጠንቅ ምድርን እንደሚያወድም ከ35 ዓመታት በፊት ኢትዮጵያዊው ታላቅ አባት አቡነ ዲዮስቆሮስ የተናገሩት ትንቢት በግልጽ መታየት ጀምሯል። ማጣፈጫ አንድ ግጥም ልስጥህና ጻፋት። ትንቢት ነው ለካ እኔ አልገባኝም። ውድ ተመልካቾቻችን አሁን ላይ ዓለምን እያስጨነቀ ያለው የመካከለኛው ምስራቅ ጦርነቶችን አስመልክቶ አባቶቻችን አስቀድመው ከ35 ዓመታቶች በፊት የተናገሩት ትንቢት ምን ይመስላል የሚለውን በዝርዝር የምናቀርብላችሁ ይሆናል። ይህንን ትንቢት የተናገሩት አባት ማን ናቸው? ትንቢቱንስ እንዴት ሊናገሩ ቻሉ? የትንቢቱን ይዘትና አሁን ላይ ከሚደረገው የመካከለኛው ምስራቅ ጦርነት ጋር ያለውን ተዛምዶ በዝርዝር እናቀርብላችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን እንግዳ ሆናችሁ ዛሬ የመጣችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። ሁል ጊዜ የእኛ ስራ በቅድሚያ ወደ እናንተ ጋር ተደራሽ እንዲሆን ደግሞ የኖቲፊኬሽን ምልክቱን ኦን ማድረጋችሁንም እንዳትዘነጉ። እስከ መጨረሻው ድረስ አብራችሁን ቆዩ። በቃ ተከዙ። ደቂቃ ከተከዙ በኋላ ምን አሉ? በመካከለኛው ምስራቅ ያናገራቸው ጀመር። እኔ አልገባኝም። ይሄ ወደፊት የሚገለጽ ነው። አሁን ላይ በመካከለኛው ምስራቅ እየተደረጉ ያሉት ጦርነቶች ከዚህ በፊት እንደምናውቃቸው አነስተኛና ቀለል ያሉ ውጊያዎች ሳይሆኑ በከባድ ሁኔታ ዓለምን ወደ ሶስተኛው የዓለም ጦርነት የሚጋብዝ የሰው ልጆችን የመጨረሻ መጠፋፋት የሚያስከትል ጦርነት ሊያስነሳ በሚችልበት ሁኔታ እየተካረረ መጥቶ ብዙ ሀገሮች በዚህ የጦርነት አሰላለፍ ላይ የራሳቸውን ወገን በይፋ ለይተው ለመዋጋት ዝግጅት እያደረጉበት ያለበት ዘመን ደርሰናል። መካከለኛዋ ምስራቅ ከዚህ በፊት በጦር የምትታመስ የተለያዩ ጦርነቶች የሚካሄድባት የደም ምድር እንደሆነች ተመልክተናል። እስራኤልና ፍልስጤማውያን በተደጋጋሚ እጅግ በሚያሰቅቅ ሁኔታ በሚያደርጉት ውጊያ ብዙ ሕፃናቶችና ንጹሐኖች ሲገደሉ፣ ሲሞቱ፣ ቤት ንብረታቸውንም ጥለው ሲፈናቀሉ ተመልክተናል። አሁን ላይ በእብሪትና በትዕቢት በማናለብኝነት ስሜት አሜሪካና እስራኤል ኢራን ላይ በፈጸሙት ድንገተኛ ወረራና የቦምብ ድብደባ የተነሳ ኢራን የተለያዩ ሀገሮች ላይ ሮኬቶችን በማስተኮስ ሉዓላዊነቴን በመዳፈር ላደረሱብኝ ጥፋት አጸፋውን እከፍላለሁ እያለች ነው። ጦርነቱ በእነዚህ ሶስት ሀገራት ብቻ ሳያበቃ ፈረንሳይ፣ ጀርመን እና ጣሊያን ለአሜሪካና ለእስራኤል በመደገፍ እንደዚሁም ሩሲያ፣ ደቡብ ኮሪያና ቻይናም በውስጥ ለውስጥ ግንኙነት ኢራንን እንደሚደግፉ ታውቀዋል። ይህ ጦርነት ከከረረና በዚሁ ከቀጠለ የኒውክሊየር ጦርነትን በማስነሳት ሶስተኛው የዓለም ጦርነት እንዲከፈት በማድረግ የሰው ልጆች መጨረሻና መጥፊያ የሚሆንበት የጦር አዝማሚያ እየታየ ነው። ይህንንም ሁኔታ አስመልክቶ ኢትዮጵያውያን አባቶች ቅዱሳኖች አስቀድመው የተናገሩት ትንቢት አለ። ከነዚህም ትንቢት መካከል የወሊሶ ሀገረ ስብከት ሊቀ ጳጳስ የሆኑትና በግብረ ተአምራቸው የሚታወቁት ብዙ ሕሙማንን በመፈወስ እንደዚሁም አጋንንቶችን በማስወጣትና የተለያዩ ገቢረ ተአምራትን በማድረግ ብዙሃንን ያዳኑት አባት በ1983 ዓመተ ምህረት በተናገሩት ትንቢት ላይ እጅግ በሚገርም ሁኔታ የመካከለኛው ምስራቅ ጦርነትን በመንፈስ ቅዱስ መነጽርነት የራቀው ቀርቦላቸው የረቀቀው ጎልቶላቸው በሚገርምና ቅኔ ባዘለ መልኩ ተናግረው ነበር። ይህም ንግግራቸው በጊዜው የማይገባና አስቂኝ ቢመስልም አሁን ላይ የምንመለከተው የጦርነት ስጋት ትንቢታቸው እየተፈጸመ መሆኑን በግልጽ የሚያሳይ ነው። እጅግ በሚደንቅ መልኩ ትንቢታቸው በመካከለኛው ምስራቅ በሚሳኤል በርሜል የእግዚአብሔር የቁጣ መዓቱ ወይን ጠጅ ይጠመቃል፣ ወይዘሮ ዓለሚቱ በመርዝ ሽቶ ትታጠናለች፣
እንዲሁም ደግሞ የኒውክሌርን ድፎ ዳቦ ትገምጣለች በማለት እጅግ አሰቃቂ የሆነውን ትንቢት ተናግረዋል። ይህ ክፉ ዘመን በምህረት እንዲቀየር እንደጸለዩና እንደለመኑ ወንድማችን ተናግሯል። በእኛ ዘመን ይህን አስከፊ ጦርነት እንዳንመለከት ሁላችንም ልንጸልይ ይገባል። ውድ ተመልካቾቻችን ለዛሬ በማሰናዳትና በማጠናቀር ያዘጋጀንላችሁ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወቅታዊና አዳዲስ ጉዳዮችን እየተከታተልን ወደ እናንተ እናቀርብላችኋለን። መልካም ጊዜ፣ ደህና ሁኑ።